ከአክራሪ እስልምና ወደ ክርስትና እውነተኛ ታሪክ ከነሐድ መሐሙድ ሞተዋል። ስደት ቀናቱን ቀርፈፍ እያሉ ነበር የሚያዘግሙት። ከባድ የሆነ ጭንቀት ተጫጭኖኛል። ታላቋ ልጅ አብራኛለች። አብረን ከግብጽ ለመውጣት ወስነናል። በዚያ ቤት ውስጥ እያንዳንዱን ቀን በረሃብ ነበር ያሳለፍነው። እንዲያም ተርበን እንኳን ከዚያ ቤት ለመውጣት አንችልም ነበር። በዚያ የተደበቅንበትን መጋረጃ መግለጥ አደጋ ነው። አንድ ሰው ማታ መጥቶ ምግብ እስኪጥልልን በትዕግስት መጠበቅ ነበረብን። አንዳንዴ ምግብ የሚያመጣልን ሰው ለ2 ቀናት ያህል ለስራ ወደ ሌላ ቦታ ይሄዳል። እኛም ረሃቡን ችለን እርሱን መጠበቅ ግዴታችን ነበር። በዚያ ቦታ ከትዕግስት በቀር ምንም ነገር ማድረግ አንችልም ነበር። በዚህ መልኩ 40 ቀናት አለፉ። ምናልባት ለሰራሁት ኃጢአት እግዚአብሔር እየቀጣኝ ይሆናል ብዬ አሰብኩ። ጌታ የሚወደውን ይቀጣልና። ጌታ ሆይ ይቅር በለኝ፣ በማወቅም ሆነ ባለማወቅ በድዬ ይሆናልና። ደግሞስ እንዲህ ያለውን መከራ እስከ መቼ ነው የምሸከመው እያልኩ ጸልይ ነበር። እስር ቤት ያለው ያህል ነበር። በዚህ መካከል አንዱ ጓደኛዬ ከሀገር ለመውጣት የሚያስችሉ 2 ፓስፖርቶች ሊያገኝልኝ እንደሚችል ቃል ገባልኝ። እኔም እግዚአብሔርን በዚህ ሁኔታ መቀጠል አልችልምና እባክህን እርዳኝ ብዬ ለመንኩት። የእግዚአብሔር ድምጽ ከመጀመሪያው ጀምሮ የነገርኩሽን አላስተዋልሽምን? ወደ እኔ ተመልከች፣ አያሌ ጊዜ ከመከራ አውጥቼሻለሁ። አንቺ ግን አሁንም ትፈሪያለሽ። ፈራሽ በስባሽ በሆኑ ሰዎችም ትተማመኛለሽ። አሁንም ተነሽና ውጭ፣ እኔ ላንቺ ፓስፖርትሽን አዘጋጅልሻለሁ። በአዲስ ስምም ወደ ውጭ ትወጫለሽ አለኝ። ይህ ሰው እኮ ከዚህ በፊት ቃል ገብቶልሽ የነበረ ሰው ነው። ነገር ግን የምስክርነትሽ ካሴት በሰፊው ሲሰራጭና ነገሩ ከቁጥጥር ውጭ ሲሆን ፈራና ካንቺ ራቀ። አሁንም ይህን ስራ እንዲሰራልሽ ኃይልና ጽናት ሰጠዋለሁ። አይዞሽ፣ አትፍሪ፣ ሰላሜ ካንቺ ጋር ነው አለኝ። ጌታ ሆይ ይቅር በለኝ፣ ደካማ ነኝና ድካሜን አበርትተህ ኃይልን አድለኝ። በነጋታው የእግዚአብሔርን ጋሻና መከታነት ተማምኜ ከቤት ወጣሁ። ለዚያ ጓደኛዬ ስደውልለት ትናንት እያሰብኩሽ ነበር። እኔና ቤተሰቤ ባንቺ ጉዳይ ላይ ተወያየንና በጉዳዩ ላይ ጸለይንበት። በመጨረሻ 2 የመታወቂያ ካርዶች ላንቺና ለልጅሽ ለማውጣት ወሰንን። እባክሽን ያንቺንና የልጅሽን ፎቶግራፍ ላኪልኝ። በተቻለ መጠን በፎቶአችሁ ላይ ራሳችሁን ቀየር ለማድረግ ሞክሩ። ደግሞ ማፍጥኙ አለኝ። ይህን ስሰማ በደስታ ልዘል ምንም አልቀረኝም ነበር። ጌታ ሆይ ትላንት አንተ በነገርከኝ ሰዓት መታወቂያውን ሊያወጡልኝ ተስማሙ ማለት ነው። የመታወቂያ ካርድ ስለ አንድ ሰው ማንነት፣ ሃይማኖት፣ ሙያ፣ የምርጫ ክልል፣ የልደት ቀንና ቦታ፣ እድሜ፣ ክብደትና ቁመት ወዘተ የሚይዝ ነው። ከዚህም በላይ ደግሞ የባለመታወቂያውን ፎቶግራፍ ይዛል። አንተ ባታጸናቸው ኖሮ እንዴት ችግሩን እያወቁ ሊያወጡልኝ ይወስኑ ነበር?
አመሰግንህ ዘንድ እግርህ ስር እደፋለሁ። እነሆ ድምፅህን ሰማሁት፣ እንዲህም አልከኝ፣ አይዞሽ ኃይልና ጽናትን እኔ ሰጠዋለሁ። እርሱም ላንቺና ለልጅሽ ገና ፓስፖርቱን ጨምሮ ያወጣል። ይህን ሰው ለማግኘት የተቀጣጠርንበት ቦታ ሄድኩ። የሚኖረው ከካይሮ 70 ኪሎ ሜትር ርቆ በሚገኝ ከተማ ነው። እዚያ ስደርስ ክርስቲያናዊ በሆነ አቀባበል ተቀበለኝ። ወለም ዘለም የማያውቅ ሰው ሆኖ አገኘሁት። የሁለታችንን ፎቶግራፎች ሰጠሁትና በ2 ቀናት ውስጥ መታወቂያውን ሊሰጠኝ ቃል ገባልኝ። ከዚያም ወደ ካይሮ ተመለስኩ። እንዴት ነገሮች ሁሉ በአንድ አፍታ ተለዋወጡ! በካይሮ ጎዳናዎች ላይ ያለ ፍርሃት እጓዝ ነበር። የምጠቀመውም የህዝብ ማመላለሻ ትራንስፖርት ነበር። ፍርሃት ከኔ ርቋል። የእግዚአብሔርም ሰላም በውስጤ ነግሷል። ነገሮችን በጉጉት ነበር የምጠብቃቸው። አዲሱን መታወቂያ የማገኝበትን ቀንና ሰዓት መቁጠር ጀመርኩ። አይቀርምና ቀኑ ደረሰ። ከዚያም ሰውየው ወዳለበት ቦታ መራን። ሰውየው ቃሉን አክብሮ ሁሉንም መታወቂያዎች በእጄ ላይ አስረከበኝ። እግዚአብሔር ካዘዘ ማን እንቢ ይላል? እግዚአብሔርን አመሰገንኩት። ያ ጓደኛዬ ወደ ውጪ መሄድ ትፈልጊያለሽ ሲል ጠየቀኝ። አሁን ወደ ውጪ ለመውጣት አስባለሁ፣ ግን ይህን ለምን ጠየቀኝ ብዬ መልሼ ጠየቅኩት። ላንቺና ለልጅሽ 2 ፓስፖርቶችን ለማግኘት አስቤያለሁ። ነገር ግን ከሌላ ከተማ ነው። ትስማሚያለሽ ሲል ጠየቀኝ። እስማማለሁ እንጂ አልኩት። አስፈላጊ ቅጣቅሶችን ሞልቼ ለመጨረስ አንድ 10 ቀን ያህል ስጪኝ አለኝ። እኔም አመሰገንኩት። ወደ ቤቴ ስመለስ ልቤን ወደ አምላክ ያነሳው። ጌታ ሆይ አመሰግንሃለሁ፣ አንተን ብቻ አመሰግንሃለሁ። በሕይወቴ ዘመን ሁሉ አንተ ለቃልህ ታማኝ ነህ። አንተ ሁሉን በእጅህ ታደርጋለህ። ለኛ ካንተ ሌላ የሚያስፈልገን ነገር የለም። ራሳቸውን ላንተ ያስረከቡ ሰዎች ብቻ ናቸው አንተ የሰዎችን ሕይወት በሚገባ የምትመራ መሆኑን የሚያውቁት። ሁሉንም በበረከት ስትጎበኝ አንተ ፈጣን ነህ። ትላንት ሲፈራኝና ሲሸሸኝ የነበረውን ሰው በደቂቃዎች ውስጥ ለወጥከውና ለኔ መታወቂያ ከማውጣትም አልፎ ፓስፖርት እንዳገኝ የሚተጋልኝ ሰው ሆነ። ወደ ቤቴ ተመለስኩና ወደ እስክንድሪያ ለመሄድ ወሰንኩ። የግል ትራንስፖርት አያስፈልገኝም። ግሬ ሃውንድ በተባለው የህዝብ አውቶቡስ ተሳፈር። አምላኬ ሆይ አንተ ከፊቴ ቀድመህ መንገዱን እየመራኸኝ ነበር። የሚሄደው ካንተ ኋላ ኋላ ነው። ሰላምና ደስታ፣ ጥበቃና ክብካቤ ካንተ ዘንድ ናቸው። እስክንድሪያ ከተማ በባህሩ ዳር ወደሚገኘውና ጸጥ ወዳለው አፓርትመንት ጉዞ ጀመር። ወቅቱ ታህሳስ በመሆኑ አየሩ ቀዝቃዛ ነው። በአካባቢው ማንም አልነበረም። አንተ ግን በልቤና በነፍሴ ውስጥ አብረኸኝ ነበርክ። 10 ቀናት አለፉ። መቼም ፓስፖርቱ አሁን ተዘጋጅቶ ማለቅ አለበት። የሚያወጣልንን ሰው ለማግኘት ሄድኩ። በሕጉ መሰረት በ2 ምስክሮች አስመስክሮ ፓስፖርቱን አዘጋጅቶ ጠበቀኝ። አብረን ፓስፖርቱን ለመቀበል ወደ ሌላው ከተማ ተጓዝ። ፓስፖርቱን ጨርሰው ማህተም አድርገው ሰጡን። እግዚአብሔር ሆይ አንተ መጋቢ፣ አንተም ወሳኝ ነህ። እንዴት ሊሆን ይችላል ብሎ መደነቅ አያስፈልግም። ይህ
ያንተ ታምር ነውና ለስምህ ክብር ምስጋና ይሁን። አዲሱን መታወቂያና ፓስፖርት ይዘን ወደ እስክንድሪያ ተመለስ። አሁን ጥያቄው የመግቢያውን ቪዛ እንዴት እናገኘዋለን የሚለው ነበር። ደግሞስ ለቪዛ ማመልከት ያለብን የትኛው ሀገር ነው እያልኩ አስብ ነበር። ካይሮ ውስጥ በቆየሁባቸው 50 ቀናት አንዱን ቀን ወደ ቤተ ክርስቲያን ሄድኩ። እዚያ አንድ ካህን አገኘሁ። ቤታቸው ጋበዙኝና ሄድኩ። ለመንግስት ደህንነት እጅሽን መስጠት አለብሽ። በሽሽት መኖር የለብሽም። ባንቺ የተነሳ በእስር የሚሰቃዩ ብዙ ሰዎች አሉ ሲሉ መከሩኝ። እኔም ረጋ ብዬ የእግዚአብሔር ፈቃድ ነው፣ እኔ ምንም ማድረግ አልችልም አልኳቸው። አንቺን ለመያዝ ባለመቻላቸው መናደዳቸውን ታውቂያለሽ። በዚህ ምክንያትም አንቺን የሚያውቅሽንም ሆነ ካሴቱን የያዘውን ሁሉ ከመያዝ አይመለሱም በማለት ይበልጥ ሊያስፈራሩ ሞከሩ። በእጃቸው እንደማልወድቅ እግዚአብሔር ቃል ገብቶልኛል። እኔ ተላኩበት ሌላ ተልኳል። እርሱ ሁሉን ላንቺ አዘጋጃለሁና አትፍሪ ብሎኛል አልኳቸው። የምንቀልድ ስለመሰላቸው የለበጣ ፈገግታ አሳዩኝና እኔ ግን በቶሎ እጅሽን ብትሰጭ ሁኔታው የተሻለ ይሆንልሻል ብዬ መክርሻለሁ አሉ። እኔም ምናልባት ቢይዙኝና ቢደበድቡኝ ያን ጊዜ በመከራው ተገፋፍቼ በገንዘብ የሚረዱኝንና ያስጠለሉኝን ሰዎች ስም ነግራቸው ይሆናል አልኳቸው። ልክ ይህን ስናገር ደነገጡና በጭራሽ አንዱንም ስም መንገር የለብሽም። ማንኛውም ሰው አንቺ ባለጥሩ ደረጃና ባለጥሩ ደሞዝ እንደነበርሽ ያውቃል። ካጠራቀምኩት ገንዘብና ከመኪናዬ ሽያጭ ነው የተጠቀምኩት ማለት ነው ያለብሽ አሉ። አዲስ መታወቂያና አዲስ ፓስፖርት እንደምናገኝና ከሀገር የምንወጣበትን መንገድ እንዳመቻቸልን እግዚአብሔር ነግሮኛል ስላቸው ያንን ማድረግ ከቻልሽማ ወደ አንዱ የአውሮፓ ሀገር የመግቢያ ቪዛ አገኝልሽ ነበር አሉ። እጃቸውን ስሜ ከዚያ ቤት ወጣሁ። ወደ አንዱ የአውሮፓ ሀገር የመግቢያ ቪዛ አገኝልሻለሁ ያሉኝን ነገር ሳስበው ህሊናዬን መታኝና መልሼ ደወልኩላቸው። ከዚያም ፓስፖርቱን ልሰጣቸው ተቀጣጠር። አቤቱ ጌታ ሆይ ሰማይና ምድር ያልፋል፣ ቃል ግን አያልፍም። አላቋርጥም ስላንተ እናገራለሁ፣ አውጃለሁ። ቃልህ የማይታበል መሆኑን እኔው ራሴ ደርሶልኝ አይቼዋለሁና እንዳውቅህ እንደወደህና ባንተ ልቦናዬን ሁሉ እንዳሳርፍ አድርገኸኛልና አመሰግንሃለሁ። ካወቅኩበት ጊዜ በፊት ላውቅህ እፈልግ ነበር። አንተ ግን ሁሉን የምታደርግበት የራስህ ጊዜ አለ። አንተ ምን ጊዜም ትክክለኛውን ጊዜ ትመርጣለህ። በነጋታው የግሬሃውንድን አውቶቡስ ይዘን ወደ ካይሮ አመራን። የሚገርመው ነገር ፍተሻው በየኬላዎቹ ላይ ተጧጥፏል። ነገር ግን ፖሊሶቹ የሚፈትሹት የግል መኪኖችን ብቻ ነበር። መቼም ደፍሬ በአውቶቡስ የሚሄድ አይመስላቸውም። አሁንም ፈርቼ የምሸሽ የምደበቅ መስሏቸዋል። ወይም ራሴን በመኪና የዕቃ መጫኛ ውስጥ ሰውሬ ለማለፍ የምጥር አድርገው ይገምታሉ። ለምን? ምክንያቱም አንተን አያውቁማ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለውን አልተረዱማ። የቃሉንም ትርጉም ፈጽሞ አያውቁትም። እኔ ግን ባንተ ፍቃድ አወቅኩት፣ ኖርኩበትም። ድምጼንም ከፍ አድርጌ እግዚአብሔር ቸር እንደሆነ ቅመሱ እዩም ለማለት ይዳዳኛል። ካይሮ ውስጥ በጠራራ ፀሐይ ወደ ቤተ ክርስቲያን እሄዳለሁ። ከጓደኞቼ ጋር እገናኛለሁ። ማንም ግን አያየኝም ነበር። በመጨረሻ ለካህኑ ፓስፖርቶቻችንን ሰጥቻቸው ወደ እስክንድሪያ ተመለስኩ። ታክሲው 7 ሰዎች እስኪሞላለት ጠበቀና ተንቀሳቀሰ። እኔና ልጄ
ከፊት ከሾፌሩ አጠገብ ነበር የተቀመጥነው። የተወሰነ መንገድ ከተጓዝን በኋላ በአንዱ የፍተሻ ኬላ ደረስንና ቆም። ፈታሹ በሩን ከፈተና ከኋላ ያሉትን ብቻ አየት አድርጎ እጁን በማወዛወዝ እላፉ አለ። የሰው ዘር ሁሉ ተስፋ ለሆነው ለመድኃኔዓለም ክብር ምስጋና ይሁን። 1990 ዓመተ ምህረት ገባ። ባለፉት ጊዜያት ላደረክልኝ ሁሉ በፊት ቆሜ ምስጋና አቀረብ። 1989 ዓመተ ምህረት የሆነውን ሁሉ እንደ ፊልም በህሊናዬ አየው ነበር። እንዴት ያለ የውጣ ውረድ ዘመን ነበር። ነገር ግን በነገሮች ሁሉ ያንተ ክንድ ይጠብቀኝ ያድነኝም ነበር። ስምህ ቅዱስ ነው። ካንተ ጋርና ላንተ ካልሆኑ የኔ የህልውና የዕለታት ምን ዋጋ አላቸው? አንተን ለማየት ጓጓ ነበር። በዚህ ዓለም የተቆረጠልኝ ዘመኔ የሚያልቀው መቼ ይሆን? እኔ ለዚህ ዓለም እንግዳ ነኝና ጌታዬ ወደ አንተ ውሰደኝ። እናት የምታጠባውን ልጅ እንደምትንከባከብ ሁሉ የሚከባከበኝ ማን ነው? ለትኬት የሚሆነውን ገንዘብ ከየት ይሆን የማገኘው? ፎቶዬ በመላዋ ግብጽ ተለጥፏል። ታዲያ እንዴት ይሆን በአውሮፕላን ተሳፍሬ የምጓዘው? ስሜስ አዲስ ነው። ፎቶዬን ግን ማንም ሊለውጠው አይችልም። ታዲያ የአውሮፕላን ማረፊያውን ፍተሻ እንዴት ይሆን የማልፈው? እርግጥ ነው ለኔ የማይቻል ላንተ ይቻላል። ተስፋዬ አንተ ነህ። ጭንቀቴንም ሁሉ በእግር ስር አራግፌያለሁ። እንዲህ እያልኩ በልቤ ስቃትት አትፍሪ ወደኔም ተመልከቺ የሚል ድምጽህን ሰማሁ። ያን ጊዜ ውስጥ የተረጋጋ አንተ ምን ጊዜም ታጽናናኛለህ ታበረታኛለህ። በዚያ ሌሊት እግዚአብሔር ትኬቶቹን ሲሰጠኝ በራእይ አየሁ። ስነቃ በእግዚአብሔር ፊት ለምስጋና ቆምኩ። አመሰግንሃለሁ፣ አከብርሃለሁ፣ አወድስህማለሁ። ደግሞም ለድካሜ ይቅርታን ካንተ ለምናለሁ። ቀናቱ አለፉ። ቪዛውን የምቀበልበት ቀን ደረሰ። ያን የተለመደውን ግሬሃውንድ አውቶቡስ ይዤ ወደ ካይሮ ሄድኩኝ። እንደተለመደው የመንግስት የጸጥታ ኃይሎች መንገዱን ዘግተው ይፈትሻሉ። ማንም ግን ሊያየኝ አልቻለም። ቪዛውን አገኘው። ካህኑ 3000 ፓውንድ አዘጋጅቼልሻለሁ። ገንዘቡ ያስፈልግሻል ብዬ አምናለሁ። እንዲሁም ለጉዞሽ እንዲሆንሽ $1000 ተዘጋጅቶልሻል አሉኝ። እኔም 3000 ፓውንድ አልወስድም። በሰማይ ያለው አባቴ ትኬቱን ሲሰጠኝ አይቻለውና እባክዎን ትኬቱን ይግዙልኝ አልኳቸው። እርሳቸውም በዚህ ተስማሙ። እኛም አመስግነን ወደ እስክንድሪያ አመራን። በህዝብ ማመላለሻ ትራንስፖርት ፊት ለፊት ተቀምጠን ነበር የተመለስነው። ፍተሻው ቀጥሏል። አያዩንም እንጂ ይፈልጉናል። ውስጤን አረጋግተህ ፍርሃትን አውጥተህ የጣልክልኝ አምላክ ምስጋና ይግባ። ወደ እስክንድሪያ ከመመለሴ በፊት አንድ ጓደኛዬን ለማግኘት ፈልጌ ነበር። እርሷ እግዚአብሔር ልቦናን ብርሃን ያደረገላት ጥሩ ክርስቲያን ነበረች። ብዙዎች ፈርተው በራቁኝ ጊዜ ልቧንና በሯን የከፈተችልኝ ሰው ናት። ከአንድ ወር በላይ ለሆነ ጊዜ ከጎኔ ሳትለይ በቤቷ አስጠልላኛለች። በፍቅር ስለተንከባከበችኝ እናቴ ትመስለኛለች። ባሏ እንደ ወንድሜ፣ ልጆቿ እንደ ልጆቼ ነበሩ። ልሂድና ልጠይቃት ይሆን ብዬ እግዚአብሔርን ጠየቅኩት። እርሱም ሂጂ ጠይቂያት፣ አትፍሪ አለኝ። ከዚያም ወደ ቤቷ አመራው። ገና በሩቁ ስታየኝ ሩጣ በፍቅር ተጠመጠመችብኝ። ከእርሷ ጋር ለ1 ሰዓት ያህል ቆየው። በጨዋታችን መካከል ወንድሟ ምን እያሰብሽ ነው ታዲያ? ለምን ከካይሮ ውጪ በሚገኝ ሌላ አውሮፕላን ማረፊያ ተጠቀሚ? ደግሞም ሌላ የትራንስፖርት መንገድ ተጠቅመሽ ወደ አውሮፕላን ማረፊያ ሂጂ እንጂ በቀጥታ ወደ መዳረሻሽ አትብረሪ ሲል የሚገርም ሐሳብ ለገሰኝ። ይህ የእግዚአብሔር መልእክት መሆን አለበት። ወደዚህ ቤት ለመምጣት
ያለ ምክንያት ልቤን አላነሳሳኸው። የመንገዴን ነገር ልታመለክተኝ ነው ማለት ነው። እንዴት ታላቅ ነህ! እንዴትስ ድንቅ ነህ! ልቤና ነፍሴ ፍቅርህን ለዓለም ያውጃሉ። ሐሳቤና ህሊናዬ ባንተ ታድሰዋል። ሰው ሁሉ ያንተ ጥበቃ ከሚታሰቡና ከሚጠበቀው በላይ መሆናቸውን ያውቅ ይሆን? ሐሳብ ሁሉ አይደርስብህም። የሰማይ ወፎችን፣ የባህር ዓሦችን፣ ሌላው ቀርቶ የምድር ትላትልን ሳይጠይቁ የምትመግባቸው አንተ ነህ። ታዲያ ዘመናቸውንና ሕይወታቸውን ሙሉ ላንተ ያስረከቡህን ልጆችህንማ እንዴት አትመግባቸውም? ምንጊዜም ከኔ አለመለየትህን እንድረዳ ታደርጋለህ። ጠፍቼ የነበርኩት ልጅህ እኔ እንደሆንኩ ይሰማኛል። አንተ በፍቅርህ በቸርነትህና በደግነትህ አጥለቅልቀኸኛል። እስክንድርያ እስክንደርስ ድረስ የጓደኛዬ ወንድም የመከረኝ ምክር በህሊናዬ ይመላለስ ነበር። ይህን የመሰለ መንገድ ያዘጋጀልኝን እግዚአብሔርን አመሰገንኩት። ከሁለት ቀናት በኋላ ካህኑ ደወሉልኝና ነገ ዕቃዎችሽን ሁሉ ይዘሽ ነይ፣ ሁሉም ነገር ተዘጋጅቶልሻል ብለው አበሰሩኝ። በአካል ስንገናኝ ደግሞ ከካይሮ አውሮፕላን ማረፊያ ለመነሳት እንዳልፈለግሽና ከሌላ አውሮፕላን ማረፊያ ለመሳፈር ማሰብሽን የሆነ ነገር በጆሮዬ ሽው አለኝ። ስለዚህም ጉዞውን ከፋፍለን እናቀናጀው ማለት ነው። ወደ ጉዞሽ መጨረሻ በሌላ ሀገር በኩል ተሻግረሽ ብትሄጂ ይመረጣል በማለት የሚደነቅ ነገር ነገሩኝ። ይህን ነገር በድጋሚ ስሰማ የእግዚአብሔር ፍቃድ መሆኑን አረጋገጥኩ። አንተ ለኔ ከራሴ በላይ ትቀርበኛለህ። እኔ ያለሁት ባንተ ነው፣ የወይኑ ቅርንጫፍ ነኝና። ሁላችንስ የክርስቶስ አካል አይደለንምን? ጌታ ሆይ ያንተ ጥበቃ እንዴት ምቹ ነው! አንተ ሁላችንንም ትመግበናለህ፣ በነገር ሁሉም ትመራናለህ። ከተቀደሱት እጆችህ ትኬቱን ተቀብያለሁ። ከጸለይን በኋላ ከካህኑ ዘንድ የመሰነባበቻ ግብዣ ተጋበዝን። ካይሮንም ተሰናበትኳት። ካይሮን ካሁን በኋላ ደግሜ ማያት አይመስለኝም። ሀገሬን እጅግ በጣም ወድ ነበር። በእርሷ ውስጥ መኖርም እጅግ ደስ ይለኝ ነበር። ነገር ግን እንዳንተ ፍቃድ እንጂ እንደኔ ፍቃድ አይሆን። መከራ በከበበኝ ቁጥር ስንት ጊዜ ወደ አንተ ጮህኩ። ሕዝብህን እስራኤልን ከግብጽ አውጥተህ እንደመራሃቸው እኔንና ልጄንም ምራን። በቀጣዩ ሰንበትም ወደ መጨረሻው መዳረሻዬ በባቡር አመራው። በአውሮፕላን ወደምንሳፈርበት ከተማ ደረስ። እዚያም ጥቂት ቀናትን አሳለፍ። ቀናቱ በፍጥነት ነበር የሚጓዙት። በእግዚአብሔር ፊት ቆሜ ሙሴ የጸለየውን ጸሎት ጸለይኩ። አንተ ከኛ ጋር ካልወጣህስ ከዚህ አታውጣን። ያን ጊዜ እግዚአብሔር አትፍሪ፣ እርምጃሽን ሁሉ ጠብቃለሁና ሲል በፍጥነት መለሰልኝ። እኔም አቤቱ ወደ ጸጥታ ወደ ምራኝ አልኩት። አውሮፕላን ማረፊያው በሰዓቱ ነበር የደረስነው። ከልጄ ጋር ተያይዘን ፓስፖርት ወደሚመረመርበት ቢሮ ገባን። በሀሳብ ብዛት ራሴ ልስት ትንሽ ነበር የቀረኝ። አቤቱ የቀረችኝን ይህችን ወሳኝና ከባድ ሰዓት እባክህን እርዳኝ ብዬ እየጸለይኩ ነበር። በፓስፖርት ፈታሹ የደህንነት ሹም ጠረጴዛ ላይ ትፈለጋለች ተብሎ ፎቶዬ ተለጥፏል። ሹሙ ፓስፖርቴንና ትኬቴን ተቀበለና ካገላበጠው በኋላ ለምን እንደምወጣ ጠየቀኝ። ለሕክምና እንደምሄድና እዚያ ዘመዶቼ ስላሉ ከነሱ ጋር እንደምሰነብት እንደ ቀልድ አድርጌ ነገርኩት። እርሱም የመውጫ ቪዛውን መታና መሄድ ትችያለሽ ብሎ አሰናበተኝ። ልጄ ከኔ በኋላ ቆማለች። የእርሷን ቪዛ ተመታላትና ወደ መሳፈሪያው ቦታ አመራን። እየሆነ ያለው ነገር ሁሉ ማመን የምችለው ነገር አይደለም።
ከደቂቃዎች በኋላ ስሜን በማይክሮፎን ጠሩና ፓስፖርቴን ይዤ እንድመጣ ተናገሩ። ልቤ በኃይል ሲመታ በዙሪያዬ ካሉት ድምጾች ሁሉ እርሱ ብቻ የሚሰማ ይመስል ነበር። መቆም ተሳነኝና ተቀመጥኩ። ያን ጊዜ በልቦናዬ ወደ እግዚአብሔር ጮኬ ጌታ ሆይ ቃል ገብተህልኝ ነበር፣ በእነዚህ ጨካኝ ሰዎች እጅ እንደማልወድቅ ቃል ገብተህልኝ ነበር። አሁንም እንደ ቃልህ እንደሚሆን አምናለሁ እያልኩ ጸልይ ነበር። ወዲያውም በሰላም ትጓዣለሽና አትፍሪ የሚለውን የጌታዬን ድምጽ ሰማሁት። ከጥቂት ደቂቃ በኋላ ፓስፖርት መርማሪው ሹም ወደኛ መጥቶ ምንም ቃል ሳይናገር ፓስፖርቴን መለሰልኝ። ወደ አውሮፕላኑ እንድንሳፈር ስንጠራ ከደስታችን ብዛት እኔና ልጄ እቃችንን ረስተን ነበር የገባነው። ለኛ በዚያ ወቅት ዋናው ነገር ከዚያ ሀገር መውጣታችን ነበር። አሁንም ስማችን በድጋሚ ተጠራ። ከድንጋጤ የተነሳ ተዝለፈለፍኩና መልስ መስጠት አቃተኝ። ልጄ የሆነውን ለማየት ወጣች። ለካ ረስተነው የነበረውን እቃችንን እንድንወስድ ኖሯል የጠሩ። ጥቂትና አስጨናቂ ደቂቃዎች አለፉ። ከዚያም አውሮፕላኑ ተንቀሳቀሰ፣ አኮበኮበና ተነሳ። እናም እየራቀ 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 ሄደ።